ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬ በመላው የኢትዮጵያ ሕዝብ ዘንድ መነጋገሪያ በሆነው በኢቢኤስ ቴሌቪዥን እና በታዋቂዋ ጋዜጠኛ ሉላ ገብረመስቀል ዙሪያ የተሰማውን አዲስ መረጃ ይዘንላችሁ ቀርበናል። ሉላ ላይ የተላለፈው የመጨረሻ ውሳኔ ምንድነው? መቅደስ ደበሳይ በሉላ ጉዳይ ላይ ምን አለች? ዛሬ ይህንና ሌሎች ሰበር መረጃዎችን ዝርዝር አድርገን እንመለከታለን። ቪዲዮውን ከመጀመራችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቪዲዮውንም ላይክ በማድረግ ለሌሎች እንዲደርስ እንድታደርጉ በአክብሮት እንጠይቃለን። እንዲሁም በዚህ ቪዲዮ ላይ ጊቫዌ ይዘንላችሁ መጥተናል። ይህ ቪዲዮ ከተለቀቀበት ሰዓት ጀምሮ እስከ 3 ሳምንት ድረስ 1000 ቪው እና 100 ላይክ የሚያገኝ ከሆነ ምስሉ ላይ የምትመለከቱትን ኤርፓድ ለአንድ ተመልካቻችን ወይም ሰብስክራይበራችን ጊቫዌውን የምንሰጥ ይሆናል። ስለዚህ ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ ኮሜንት ላይ ሀሳብ አስተያየታችሁን በመግለጽ ኮሜንት ላይ ከፍተኛ ላይክ ያለውን አንድ ተመልካች ይህ ቪዲዮ የታሰበለትን ቪው እና ላይክ የሚያሳካ ከሆነ ይህን የምትመለከቱን ኤርፓድ ጊቫዌ ይሰጣለው ማለት ነው። ኢቢኤስ ቴሌቪዥን በኢትዮጵያ ውስጥ ካሉ የግል የቴሌቪዥን ጣቢያዎች ቀዳሚና በብዙዎች ዘንድ ተወዳጅ መሆኑ ይታወቃል። ሆኖም ግን ከቅርብ ጊዜ ወዲህ በጣቢያው ውስጥ የሚታየው የሰራተኞች መለዋወጥና ድንገተኛ ስንብት ብዙ ጥያቄዎችን እያስነሳ ይገኛል። ብዙዎች እንደሚሉት በጣቢያው ውስጥ ለዓመታት አብረው የሰሩና የጣቢያው መታወቂያ የሆኑ ግለሰቦች በድንገት ሲሰናበቱ ማየት የተለመደ ነገር ሆኗል። ይህ ሁኔታ ደግሞ በጣቢያው ውስጥ ስላለው የአሰራር ሁኔታና በአመራሮች መካከል ስላለው ግንኙነት ጥርጣሬዎችን እየፈጠረ ነው። ለምንድነው ሰራተኞች በኢቢኤስ ውስጥ ረጅም ጊዜ መቆየት የማይችሉት የሚለውን ጥያቄ በማህበራዊ ሚዲያ ላይ በስፋት እየተነጋገረበት ይገኛል። አንዳንዶች ይህንን የአሰራር ዘይቤ ጣቢያው አዳዲስ ፊቶችን ለማምጣት የሚጠቀምበት ዘዴ ነው ቢሉም፣ ሌሎች ግን ከጀርባው ያሉ ጫናዎች ሰራተኞችን እንደሚያስመርር ይገልጻሉ። ወደ ዋናው ጉዳያችን ስንመለስ ጋዜጠኛ ሉላ ገብረመድህን በጣቢያው ውስጥ የተፈጠረውን አለመግባባት ተከትሎ የሰጠችው አስተያየት ብዙዎችን አስገርሟል። ሉላ ምንም እንኳን በግልጽ ጥፋተኛ መሆኗ ባይነገራትም ለኢትዮጵያ ሕዝብና ለቤተሰቧ ስትል ነገሮችን በሰላም ለመጨረስ ይቅርታ መጠየቋ ተሰምቷል። ሉላ ስትናገር እኔ እዚህ ጣቢያ ውስጥ የምሰራው ለኃላፊዎቹ ብዬ ሳይሆን ለሚወደኝና ለሚያከብረኝ የኢትዮጵያ ሕዝብ ስል ነው ብላለች። ይህ ንግግሯ በጣቢያው ውስጥ ያለውን ከፍተኛ ውጥረት የሚያሳይ ነው። ብዙዎች ሉላን ጠንካራና ለስራዋ ያደረች በማለት ቢያደንቋትም ጣቢያው ግን በእርሷ ላይ የነበረውን አቋም አለማለስለሱ ታውቋል። ሉላ ለልጆቿ ስትል ነገሮችን በትዕግስት ለማለፍ ያደረገችው ጥረት ብዙዎችን አሳዝኗል። የሉላን ሁኔታ የሰማችው የቀድሞዋ የኢቢኤስ ጋዜጠኛ መቅደስ ደበሳይ ዝምታዋን ሰብራ ልብ የሚነካ መልእክት አስተላልፋለች። መቅደስ እንደገለጸችውም እሷም ከጣቢያው ስትለቅ ተመሳሳይ ሁኔታ አጋጥሟት እንደነበርና በወቅቱ በእንባ ታጅባ ይቅርታ ጠይቃ እንደነበር፣ ይሁን እንጂ ይቅርታዋ ተቀባይነት ሳያገኝ ከጣቢያው እንደተሰናበተች አስታውሳለች። መቅደስ ለሉላ ባስተላለፈችው መልእክት መልካምነት በክፋት የሚመለስበት ጊዜ አለ፣ ነገር ግን አንቺ በትዕግስት ማለፍሽ ትልቅነት ነው ብላታለች። ይህ የመቅደስ ምስክርነት በኢቢኤስ ውስጥ ሰራተኞች የሚገጥማቸውን ፈተና በግልጽ የሚያሳይ መረጃ ሆኖ ቀርቧል። በአሁኑ ሰዓት ኢቢኤስ ቴሌቪዥን በሉላ ላይ የመጨረሻውን ውሳኔ ለማሳለፍ በውይይት ላይ ቢሆንም ብዙዎች ግን መለያየቱ የማይቀር እንደሆነ እየገለጹ ይገኛሉ። ሆኖም ሉላን የሚወዳት ሕዝብ ከጎኗ በመሆኑ በራሷም ስራ ብትመጣ ውጤታማ እንደምትሆን ጥርጥር የለውም። እናንተስ በዚህ ጉዳይ ምን ትላላችሁ? ኢቢኤስ በሰራተኞቹ ላይ የሚወስደው እርምጃ ትክክል ነው ብላችሁ ታስባላችሁ ወይስ ሉላ በጣቢያው እንድትቆይ ትፈልጋላችሁ? ያላችሁን አስተያየት በኮሜንት መስጫው ላይ ጻፉልን። በቪዲዮ መግቢያ ላይ ቀደም ሲል እንደጠቀስኩት ቻናሉን ሰብስክራይብ በማድረግ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጣችሁ ከፍተኛ ላይክ ላለው ተመልካች የምትመለከቱትን ኤርፓድ ጊቫዌ የምሰጥ ይሆናል። ከእናንተ የሚጠበቀው ቪዲዮውን ላይክ አድርጋችሁ ጀምሩ፣ ቻናሉን ሰብስክራይብ አድርጉ፣ ኮሜንት ላይ የፈለጋችሁትን መጻፍ። ስለዚህ ከፍተኛ ላይክ ላለው ኮሜንት የምሸልም ይሆናል። ለዛሬ የነበረን መረጃ ይህን መስል ነበር። በቀጣይ በአዲስ መረጃ እስከምንገናኝ ድረስ ቸር ሰንብቱልን።